እኔ በእውነት በጣም ይደነቀኝ ለአንድ ሚዲያ ቋራስ የሆነ ልጅ ዩቲዩብ ላይ ተጥዶ ስለ ትግራይ ብቻ ፖለቲካ ምናምን ደግሞ ኦዲየንስም የለው ፈዛት ማተር ለሱ ከሚከፍሉት አካላቸው የሰጡ አዋሽ ህክምና ማዕከል መቀለ የተለያዩ በክራንች ሜዱ ወንድሞቻችን አሉ ለጻድቃን ህይወት ብለው መስዋዕትነት የከፈሉ አሉ ለነሱ እንትን አይገዛም ሞተር ሳይክል አይገዙም ለምን ያ የለማ ምን ምላስ የለው አክቲቪስት አይደለም ሚዲያ የለው ምንድነው ይፈልገው መናገር የሚችል ቮካል የሆነ ዩቲዩብ ላይ ተመቶ ይሄ አድዋ ቡድን ስብሐቲዝም ደብረጽዮን ትፔለፍ እኮ ሞታለች ኦቨር እኮ ነው ይሄን ሚልለት ነው እና ለዚህ ገንዘብ ይከፈላል ሶሻል ሚዲያ ላይ በማአት ገንዘብ ይከፈል ቲክቶክ ላይ ሰው ያሰማራል ማናቃቸው ይመስላችኋል ማን ምን ይከፈላል እናቃለን እናወራለን በውስጥ ይነግሩናል አካውንታቸው ጎልጉለን ቀላል እኮ ነው በኢትዮጵያ አሁን አካውንት ሄዶ እንደዚህ አድርጎ ማውጣት ቀላል እኮ ኢትዮጵያ ንግድ ባንክ ብትል አዋሽ ብትል ምናምን ብትል ቀላል እኮ ነው የግል አካውንት ቼክ አድርግልኝ ብትሉት እኮ በትንሽ በነፃ ጭምር ይሄን ይፈልጋል አምጣ ዝርግፍ አድርጎ ማን ከማን ወዴት እንደሚገባለት እናውቀዋለን እኮ በዚህ ነው የሚሰሩት ሶሻል ሚዲያ ላይ ምን ያህል ኢንቨስት ማድረግ እንደሚፈልጉ እና ይህሱ አካል ነው ወድ ወረደ ደብዳቤ ጽፎ የኢትዮጵያ ሰራዊት የብልጽግና ሰራዊት የኢትዮጵያ ሰራዊት እኔ ይቀፈኛል ኢትዮጵያ ብዬ ስጠቅሰው ምክንያቱም ስንት ጀግና የነበረበት ነው ኢትዮጵያ ሰራዊት ማለት ስንት ኢትዮጵያን ቀጥ አድርጎ ያከበረ የኮራ ሰራዊት የነበረበት ነው ይሄ የአንድ አብይ አህመድ ስልጣን ጠባቂ አስጠባቂ ነው ነው ወደ ወረደ ፈቅዶ ወደ ዘላንበሳ ወደ አካባቢ ሊሄድ ወደ ኢሮፕ ወደ ባድማ አካባቢ የኢትዮጵያ ሰራዊት ሊሰማራ እንደዛ ይላል ሶሻል ሚዲያ ብዙ ሰው ሼር ያደርጋሉ ዩቲዩብ ላይ ተነተናል ነው ማለት ዩቲዩብ የብልጽግና ዩቲዩቦች በሙሉ ተነተኑታል ሰው ደግሞ ክሊክ ያደርጋል እኮ ደንግጦ ምንድነው ይሆናል ክሊክ እና አይሆንም ወድ ወረደ ማለት ደብረጽዮን ነው ወድ ወረደ ማለት ፍስሐ ማንጁስ ነው ወድ ወረደ ማለት ምግበይ ነው አይደለም ይላችሁ ከሆነ ጌታቸው ባለፈው ሊያጣላ ምን ብሎ ነበር ላጣላኝ አቃለሁ አንዱ ጌታቸው ሰማሁ እንደ ስለ ይናገራል እንደ ዛሬ ማለት አንድ ጀራል ነው ያቋል ጌታቸው በጣም የሚጠላው ጌታቸው ከሚጠላቸው አንድ ወርቅ ይዘርፋል ምናምን ይያለ ስንት እንዴ አሁን ይናገራል እንደ ምናምን በፍጹም አይሰማው እንደ ይሄለም እኮ ይሞት እኮ ነው ሰው ይሞት እኮ ምን ብላችሁ እናንተ እኮ ሚዲያ ላይ ስለሆናችሁ ትናደዳላችሁ እንደ እሱ ተናገራ ብላችሁ ትናደዳላችሁ እንደ አይ አንናደድም ግን ሚዲያ ላይ እንደ ሚኒስትር ሆኖ ስለሚያወራ ፖዚሽኑ እንደ ሚኒስትር ሆኖ ስለሚያወራ ልክ እንደ ዳንኤል ክብረት ነው የምንቀጠቀጠው ነው ያልኩት እንደ ዳንኤል ክብረት ነው የምናየው እንቀጠቅጠዋለን ግን የለም እኮ በቃ ሂዝ አውት እኮ ከትግራይ ፖለቲካ የለም አሁን አብይ ጉዳይ አስፈጻሚ ሆኖ አብይ እኮ ጄኖሳይድ አይደለም አብይ እኮ ኢትዮጵያን ይወዳል የሱዳን መንግስት እኮ የኛ ጠላት ነው ያ ጃንጃው ሚሊሻ እኮ ነው የኛ ወዳጅ ይያለ እኮ በሱዳን ፖለቲካ እኮ የስንት ዓመት የኢትዮጵያ ወዳጅ የሆነው የዋናው ሱዳን እኮ ያተራመሰ ያለው እሱ እየፈቀደ ያለው የተነተናል እኮ እና ጉዳዩ እኮ የኛ ጉዳይ አይደለም እሱ we are so busy ያለ እና ምን አለ ሰሞኑ ወድ ወረደ አብይ ጋር ደውሎ እኔ ጸለምቲ ያለው ግጭት እኔ ማቆ ነገር የለም ብሎታል አብይና ደውሎ ብሎታል እና እንደዛ ብለ ተናገር አለው በትግርኛ ነው የሚያወራው በነጋሽ ላይ በትግርኛ ነው የሚያወራው እና ሌላ ሰው መሰለ ጌታቸው ሳይው ሌላ ሰው የሚመስል መንገድ ላይ እኔ አሁን ማቆይ መስለኝ ሌላ ሰው መሰለ ዝም ብዬ ዛሬ ወርና ዛሬ በፍጹም አይገናኝም ግን አንደበቱ ግን በዛው ነው የማጭበርበር ልክ ምንም አንዴ እንትኑ ከተሸጠ በኋላ መመለስ አይችልም አብይ የዋሸ እንደሆነ ያውቃል እኔ ማውቃለሁ አይደል የዋሸ ነው እኮ ይሉኛል አይልም አብይ ኦሬዲ ውሸታም እንደሆነ ራሱን አሳምኖታል ወድ ወረደ እኔ እንደዛ ብያለሁ ወይ ብሎ ወደ አብይ እኔ ደውዬልሃለሁ ወይ ብሎ ወደ አብይ እንደማይደውል ወድ ወረደ የማያውቀው ትግራስ አንዲት ኢንሲደንት እንደሌለች ያውቃል የሴንትራል ኮማንድ አባል እንደሆነ ከፈላጭ ይሄ ጌታቸው ዋና ፈላጭ ቆራጭ ነበር ከጻርቃን ጋር ከሰባት ሆነ ወድ ወረደ ምን አለበት ነው አሁን ወድ ወረደ አለበት ድም ብሎ ነገር አይፈጸም አንድ ሰው ያለ ወድ ወረደ እውቅና ትግራይ ውስጥ በጎም መጥፎ በጎም ግን መለያየት ነው እንደዚህ ብሎ ደውለው የምር ነው የመከፋፈል ስራ ማለት ነው ጥርጣሬ የማንገስ ስራ እና በዚህ በኩል ሊያሳልፍ ነው እንዴ
ከኤርትራ በኩል እንዴ ኤርትራ ደግሞ ጽምዶ እያሉ በእውነት አሳልፎ ድንበር አሳልፎ በውስጥ ለውስጥ የሆነ ሳቦቴጅ አለች እንዴ ከትግራይ ጋር የሆነ ዲል አድርጓል እንዴ አብይ እኛን ሊያስበሉ ነው እንዴ የሚል ጥርጣሬ ደግሞ ከማዶ ከአስመራ በኩል እንዲሰማ ነው። አይደረግም የሞተ ነው ልንገር ደግሜ ልንገር እና ይሄ የህወሓት ሰራዊት እንዳይተነኩሰኝ ምናምን የህወሓት ሰራዊት እንዳይተነኩሰኝ የሚል ካላማጣ ሸሽቶ ቆቦ ይገባል እንዴ ከኮረም ሸሽቶ በሌሊት ቆቦ ይገባል እንዴ አይገባም እኮ ለጠቅላላው ቀን ማለት ምክንያቱም ቀላል የማይባል ኢንቨስትመንት አለ ሶሻል ሚዲያ ላይ ይሄን የሚያስተጋባና ያጣብቁት ነው። ሌላ ኤርዶጋን አዲስ አበባ ናቸው የራት ምናምን ቅንጡ የሆነ ኢትዮጵያ ዋይት ሃውስ እንደዚህ ዝግጅት አያዘጋጅም ትራምፕ አብይ በእንደዚህ አይነት መስተንግዶ በመናምን ሰው በማሳጅ ዲፕሎማሲ ሰው በፈገግታ አሪፍ ምግብ ስላሳየ ቡና ምናምን ሰላም ሰራረክለት ምናምን ትራምፕ ኦባማ ኢትዮጵያ ሲመጣ ምን አይነት እንክብካቤ እንትን አቀባበል ተደረገለት ምንም እነ ኬንያታ ኢትዮጵያ በሚመጡበት እነ ጆን ኩፎር የጋናው ጆን ኩፎር የነ ጉድላክ ጆናታን የናይጄሪያ ሲመጡበት የነበር ተመሳሳይ ነው የነበረው አዲስ አበባ አቀባበል አይወዘር አዲስ ነገር አልነበረም። ይሄ ግን ለየት ይላል ከአቀባበሉ የምቆጣጣሹ አቀባበል እና በሙሉ ዝግጅቱ ሚሊየንስ ኦፍ ገንዘብ ነው የሚፈሰው በዚህ ዝግጅት በዚህ ዲፕሎማሲ አይሰራም። በመርህ ላይ ተመሰረተ ቱርክዬ ነው የተባለችው መሰለኛው በቅርብ ቱርክዬ የተባለችው ሀገር የዶናልድ ትራምፕ ታናሽ በሉት በተጽዕኖ ፈጣሪነት ታናሽ በሉት በአረብ በሙስሊም ኮሚኒቲ በጦር መሳሪያ በሚሊተሪ ስትሬንግዝ በብዙ መንገድ ተጽዕኖ ፈጣሪ ነች። የቱርክና እስራኤል ጉዳይ እንደምታውቁት ነው። ስለዚህ በምስራቅ አፍሪካ ምንድነው የምትፈልገው ቱርክ ነው እንጂ ክትፎ አቀረብክለት ቡና ጋበስከው ለቱርክ ምንም አይደለም። ኤርዶጋን ጉዳይ አለው ባለ ብዙ ጉዳይ ሰውዬ ነው አገር ሙሉ እንትን አድርጎ የመጣው ዩኤኢ መሄድ አልቻለም። ዩኤኢ ለምን እንደሚሄደው ዩኤኢ ከኢትዮጵያ ውጪ ነው ከኢትዮጵያ ጉዳይ ውጪ ከምስራቅ አፍሪካ ጉዳይ ውጪ የቀይ ባህር ፖለቲካ ቀይ ባህር ፈልጋለሁ እያለ እዚህ አካባቢ ጦር አውድማ አታርጊው ለማለት ነው። ሰውየው ታመመ ተባለ ካንስል አደረገ ወደ ኢትዮጵያ መጣ። ኢትዮጵያ የት ነው ዩኤኢ ኢትዮጵያ ውስጥ ያለችው ቅኝ ግዛት የገዛች ነው ያለችው ኢትዮጵያ በቅኝ ግዛት ያልተገዛች ሀገር እንዳለ ሰምታችኋል። ዛሬ አብይ አሳየዋለሁ በቅኝ ግዛት እንደተገዛች። ቱርክ ምን አለ መጀመሪያ ቱርክ በአፍሪካ የዋናው ቁም ነገሩ ኤርዶጋን ያለን ቱርክ በአፍሪካ ቀንድ አዲስ ግጭቶች ኢትዮጵያ ኢንሳይደር የዘገበው ነው። ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግ እና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ ኤርዶጋን ተናግሯል ነው የሚለው። የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን አይገባም ብሏል። የውጭ ኃይሎች መፋለሚያ ሜዳ የዩናይትድ አረብ ኤሚሬትና የሳውዲ አረቢያ ወይ የግብጽና የማንም ሀገር መፈንጫ መሆን የለበትም ነው። ስለዚህ የውጭ ኃይሎች መፋለሚያ ሊሆን አይገባም ማለት አብይ ተላላኪ ነህ ይሄ ጦርነት ፈልጋለሁ የምትለው የአንተ ፕሮጀክት አይደለም የኤሚሬት ነው ባሽሙር ነው እየነገረ ያለው። የውጭ ኃይሎች መፋለሚያ ህዳሴ እኔ ባህር በር አክሰስ ፈልጋለሁ ሲል እየፈለክ አይደለም የህልውና ጉዳይ ገጥሞኛል የምትለው የህልውና ጉዳይ ቢገጥማት ኖሮ ያለፈው 30 ዓመታት ኢትዮጵያ ምንም ችግር አልገጠማትም እያደገች የተመነደገች ነበር። ይሄ ባህር በር የምትለው ያንተ ፕሮጀክት አይደለም የሃያላን ሀገሮች የአፍሪካ ቀንድ የሃያላን ሀገሮች መፋለሚያ ሜዳ እያደረጉት ነው ይሄን መቆጠብ አለብን ያሉት። አብይ በበኩሉ አብይ በአማርኛ ነው የተናገረው ጥሩ ነው ጠንከር ያለ ውይይት አድርገናል አለ። ጠንከር ያለ ውይይት ማለት ኤርዶጋን ቀጥቅጦታል ነው። ዋርኒንግ ነው የሰጠው አብይ ኤርዶጋን በርካታ ሚዲያዎች እየዘገቡት ነበር። ዋርኒንግ ነው የሰጠው የተርኪሽ ሚዲያዎችን ተመልከቱ። አሁን ጎግል ማድረግ ነው በፍጹም በቀይ ባህር ላይ ጦርነት እኛ ቶለሬት አናደርግም የማንም ጉዳይ አስፈጻሚ አትሁን ኤሚሬት ማለት ነው ኤሚሬት ስም ሳይጠቅ የማንም ጉዳይ አስፈጻሚ ዚያካ አትሁን የውጭ ኃይሎች መፋለሚያ አታድርገው ነው ያለው። እና ጠንከር ያለ ውይይት አድርገናል ብሎ ምን አለ 10.2% እናድጋለን ዘንድሮ የኢትዮጵያ እድገት ነው
አይኤምኤፍ ነው። አይኤምኤፍ ኢትዮጵያ በስንት ታድጋለች ይላል ነው። ውሸት ነው። የባህር በር አክሰስ በጠላቶቻችን ሸር ነው የተከለከል ነው። በጠላቶቻችን ሸር ማለት ማን ነች? ግብጽ ነች? ኤርትራ ነች? ኤርትራ ሀገር ነች።